ሰላም ተማሪዎች፣ ዛሬ ደግሞ ከአጥኑ ጋር በመሆን ጂኦግራፊ እናጠናለን። ጂኦግራፊ ለምን ያስፈልጋል? ይህንን ምዕራፍ ከመጀመራችን በፊት ተማሪዎች አንድ በጣም አስፈላጊ ነገር መረዳት አለባቸው። ጂኦግራፊ በማህበራዊ ሳይንስ ዘርፍ ወይም ሶሻል ስትሪም ውስጥ ካሉ እጅግ ወሳኝ የትምህርት አይነቶች አንዱ ነው። ጂኦግራፊ መሬትን ብቻ አይገልጽም። ጂኦግራፊ የአንድን ሀገር የወደፊት እጣ ፈንታም ይቀርጻል። የአንድ ሀገር ጂኦግራፊ የአየር ንብረቱን፣ ወንዞቹን፣ የተፈጥሮ ሀብቶቹንና ደህንነቱን፣ ኢኮኖሚውንም ይወስናል። እንደ ለም መሬት፣ ወንዞች፣ የንግድ መስመሮች ተደራሽነት ያሉ ጥሩ ጂኦግራፊ ያላቸው ሀገራት ብዙውን ጊዜ ጠንካራና ሀብታም ይሆናሉ። እንደ በረሃማነት ወይም ከሌላ ዓለም የመነጠል ወይም አይዞሌሽን ባህሪ ያላቸው አስቸጋሪ ጂኦግራፊያዊ ሁኔታ ውስጥ ያሉ ደግሞ ሀገራት ከባድ ፈተናዎች ያጋጥሟቸዋል። እንደ ምሳሌ ብንጠቅስ ደግሞ ግብጽ በናይል ወንዝ ምክንያት ሀያል ሆናለች። ስዊዘርላንድ ተራሮቿ ጥበቃና የውሃ ሀብት ስለሰጧት ሀብታም ሆናለች። በሌላ በኩል ደግሞ ወንዞች ወይም የባህር በር የሌላቸው በውሃ የተከበቡ ወይም ላንድ ሎክድ ሀገራት ብዙውን ጊዜ በንግድና በልማት ረገድ ይቸገራሉ። ስለዚህ ስዊዘርላንድና ግብፅን እንደ ምሳሌ አንስተናል። ለዚህም ነው ጂኦግራፊ ሀገራት ለምን እንደሚሳካላቸው ወይም እንደሚወድቁ እንድንረዳ ይረዳናል ያለው። በዚህ ትምህርት በኢትዮጵያ ላይ እናተኩራለን። መገኛዋን፣ የጂኦሎጂ ታሪኳን እና የመሬት አቀማመጦቿን እንመለከታለን። ጂኦግራፊ ምንድን ነው ከሚለውን ጀምር። ጂኦግራፊ የሚለው ቃል የመጣው ከሁለት የግሪክ ቃላት ሲሆን ጂኦ እና ግራፎስ። ጂኦ ማለት መሬት ሲሆን ግራፎስ ደግሞ ማለት መጽሐፍ ማለት ነው። ጂኦግራፊ ስለ ምድር ገጽና የተፈጥሮ ገጽታዎች፣ ህይወት ያላቸው ነገሮች እና የሰው ልጆች እንቅስቃሴ እንዴት እንደሚገናኙ የሚያጠና ሳይንሳዊ ትምህርት ነው። ጂኦግራፊ ምድርን ሲፈርስ በሚባሉ የተለያዩ ስርዓቶች አማካኝነት ያጠናል። እነዚህም ጠንካራውን መሬት የሚወክለውን ሊቶስፌር፣ ወንዞችንና ሐይቆችን የሚያካትተውን ደግሞ ሃይድሮስፌር በማለት ይጠሩታል። የአየር ሁኔታንና የአየር ንብረትን ደግሞ የሚቆጣጠረውን አትሞስፌር፣ ሁሉንም ህይወት ያላቸውን ነገሮች የሚይዘውን ባዮስፌር እና የሰዎችን እንቅስቃሴ የሚመለከተውን አንትሮፖስፌር ይሉታል። ጂኦግራፊ ሁለት ዋና ዋና ቅርንጫፎች አሉት፣ ፊዚካል ጂኦግራፊ እና ሂውማን ጂኦግራፊ። ፊዚካል ጂኦግራፊ የመሬት አቀማመጦችን፣ የአየር ንብረትን እና አፈርን፣ እጽዋትን እና እንስሳቶችን ያጠናል። ሂውማን ጂኦግራፊ ደግሞ የህዝብ ብዛትን፣ የኢኮኖሚ እንቅስቃሴዎችን፣ ባህልን፣ ከተሞችን፣ ፖለቲካዊ ድንበሮችን ያጠናል። ሁለቱም ቅርንጫፎች ሰዎችና ተፈጥሮ እንዴት እንደሚገናኙ እንድንረዳ ያግዘናል። አሁን ደግሞ ስለ ኢትዮጵያ መገኛ፣ ስፋትና ቅርጽ እንነጋገራለን። ኢትዮጵያ በሰሜን ምስራቅ አፍሪካ የአፍሪካ ቀንድ ወይም ሆርን ኦፍ አፍሪካ ተብሎ በሚጠራው አካባቢ ላይ ትገኛለች። ፍጹም መገኛዋ ወይም አብሶሊት ሎኬሽን በ3 ዲግሪ እና 15 ዲግሪ ሰሜን ላቲቲዩድ ላይ ሲሆን በ33 ዲግሪ እና 48 ዲግሪ ምስራቅ ሎንግቲዩድ ላይ መካከል ነው። ይህ መገኛ ኢትዮጵያን በሞቃታማ ወይም ትሮፒካል ዞን ውስጥ እንድትሆን ያደርጋታል። ኢትዮጵያ በ6 ጎረቤት ሀገራት የምትዋሰን የባህር በር የሌላት ወይም ላንድ ሎክድ ሀገር ናት። እነሱም ኤርትራ፣ ጅቡቲ፣ ሶማሊያ፣ ኬንያ፣ ደቡብ ሱዳን እና ሱዳን ናቸው። ቀይ ባህርና የናይል ተፋሰስ አቅራቢያ የምትገኝ መሆኗ ስትራቴጂካዊ ጠቀሜታ ይሰጣታል። ይህ ቀጥተኛ የባህር በር ባይኖራትም ለአካባቢያዊ ፖለቲካ እና ንግድ ወሳኝ ያደርጋታል። ከ1,106,000 ካሬ ኪሎ ሜትር በላይ ስፋት ያላት ኢትዮጵያ በአፍሪካ በ10ኛ ደረጃ ላይ የምትገኝ ሰፊ ሀገር ናት። ስፋቷ በአየር ንብረት፣ በአፈር፣ በእጽዋት፣ በእንስሳት እና በባህል ከፍተኛ ልዩነት እንዲኖር አስችሏል። ሆኖም ይህ ስፋት የመሰረተ ልማት ግንባታን የበለጠ ውድ ያደርገዋል። ኢትዮጵያ ጥቅል ቅርጽ አላት። ይህም ማለት ወደ ክብነት የተጠጋ ቅርጽ ማለት ነው። ይህ ለአስተዳደር፣ ለመገናኛ፣ ለሀገር መከላከያ ጠቃሚ ነው። ምክንያቱም ድንበሮችን ለመጠበቅና ክልሎችን ለማገናኘት ቀላል ስለሚያደርገው ማለት ነው። አሁን ደግሞ የኢትዮጵያ የጂኦሎጂያዊ ታሪክን እንነጋገር። የኢትዮጵያ የመሬት አቀማመጦች የተፈጠሩት በሚሊዮን ለሚቆጠሩ ዓመታት ነው። ሳይንቲስቶች ይህንን ረጅም ታሪክ በጂኦሎጂካል ዘመን ወይም ጂኦሎጂካል ኤራስ ይከፍሉታል። የፕሪካምብሪያን ዘመን ዛሬም ኢትዮጵያን ደግፈው የያዙትን ጥንታዊ መሰረት አለቶች ወይም ፋውንዴሽን ሮክስ ፈጥሯል። አሁን ደግሞ የፓሊዮዞይክ ዘመንን እንነጋገር። በፓሊዮዞይክ ዘመን ኢትዮጵያ ረጅም የጸጥታ ጊዜ አሳልፋለች። መሬቱ ቀስ በቀስ እየተሸረሸረ ነበረ። እንዲሁም ምንም አይነት አዳዲስ አለቶች አልተፈጠሩም ነበር። በሜሶዞይክ ዘመን ደግሞ ባህር የተወሰኑ የኢትዮጵያ ክፍሎችን ሸፍኖ ነበረ። ባህሩ ገባ ወጣ ሲል የሳንድስቶን እና የላይምስቶን ክምችቶች ተፈጠሩ። እነዚህ ሴድመንተሪ አለቶች ወይም ሴድመንተሪ ሮክስ ዛሬም በብዙ የሀገሪቱ ክፍሎች ላይ ይታያሉ። በሁለቱ ዘመናት ብዙም ለውጥ ባይኖርም በጣም ወሳኝ ለውጦች የተከሰቱበት ጊዜ ደግሞ ሴኖዞይክ ዘመን ላይ ነበረ። ግዙፍ የእሳተ ገሞራ ፍንዳታዎች መሬቱን በላቫ በመሸፈን የኢትዮጵያን ከፍተኛ ቦታዎች ወይም ሃይላንድስ ፈጠሩ።
በተመሳሳይ ጊዜ የምድር ንጣፍ መሰንጠቅ ሲጀምር ታላቁን የምስራቅ አፍሪካ ስምጥ ሸለቆ ወይም ግሬት ኢስት አፍሪካን ሪፍት ቫሊ ፈጠረ። የኢትዮጵያ ዋና ዋና የመሬት አቀማመጦችን እንነጋገር። በጂኦሎጂካዊ ታሪኳ ምክንያት ኢትዮጵያ በአፍሪካ ውስጥ ካሉ እጅግ የተለያየ መልክዓ ምድር ወይም ዳይቨርስ ላንድስኬፕ ካላቸው ሀገራት አንዷ ናት። ብዙውን ጊዜ የምስራቅ አፍሪካ ጣሪያ ወይም ሩፍ ኦፍ ኢስተርን አፍሪካ ተብላ ትጠራለች። መሬቱ ከከፍተኛው ጫፍ ራስ ዳሽን ተራራ ጀምሮ እስከ ዝቅተኛው የዳሎል ዝቅታ ወይም ዳሎል ዲፕሬሽን ድረስ ይዘልቃል። ሀገራችን በሶስት ዋና ዋና የመልክዓ ምድራዊ ክልሎች ወይም ፊዚዮግራፊክ ሪጅንስ ትከፈላለች። እነዚህም የምዕራብ ከፍተኛና ዝቅተኛ ቦታዎች፣ የደቡብ ምስራቅ ከፍተኛና ዝቅተኛ ቦታዎች እና የስምጥ ሸለቆ ናቸው። እነዚህ ክልሎች የኢትዮጵያን የአየር ንብረት፣ ወንዞች፣ የእርሻ ስርዓቶች እና የሰዎችን አሰፋፈር ይወስናሉ። በማጠቃለያችን ደግሞ ይህንን እንንገራችሁ። የኢትዮጵያ ጂኦግራፊ ወንዞቿን፣ የአየር ንብረቷን፣ ግብሯን እና ታሪኳን ሳይቀር ያስረዳልናል። ጂኦግራፊ በማጥናት ስለ መሬት ብቻ እየተማርን አይደለም፣ የሀገር የወደፊት እጣ ፈንታ እንዴት እንደሚቀረጽም እየተማርን ጭምር ነው።